ሰላም ጋይስ እንዴት ናችሁ? እንግሊዘኛ በቀላሉ ለመናገር የሚያስችላችሁን አሪፍ ነገር ይዤላችሁ መጥቻለሁ። ቪዲዮውን እስከመጨረሻው ድረስ ተከታተሉ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ በጣም ቀላል ነው። ይሄንን እንትን ካላችሁ በእርግጠኝነት በጣም ያግዛችኋል። ስለዚህ እንጀምር። አለኝ ለማለት ከፈለጋችሁ ማለትም ያላችሁን ነገር በእንግሊዘኛ ለመግለጽ ስትፈልጉ በቀላሉ አይ ሃቭን ተጠቅማችሁ እንትን ማለት ትችላላችሁ። አይ ሃቭን ተጠቅማችሁ ያላችሁን ነገር ማስገባት ማለት ነው። ለምሳሌ ድመት ካላችሁ አይ ሃቭ ካት፣ አይ ሃቭ ፎን ስልክ አለኝ፣ አይ ሃቭ ካት ድመት አለኝ፣ አይ ሃቭ ፎን ስልክ አለኝ፣ አይ ሃቭ ገርል ፍሬንድ፣ አይ ሃቭ ኮምፒውተር፣ አይ ሃቭ ቡክ። በቃ ያላችሁን ነገር እናንተ በቀጥታ እንደዚህ አይ ሃቭን ተጠቅማችሁ እያስገባችሁ በቀጥታ አለኝ ማለት ትችላላችሁ ማለት ነው። እንዲሁም ደግሞ አይን ብቻ በመጠቀም አደርጋለሁ የምታደርጉትን ነገር መግለጽ ትችላላችሁ። ሌላ ምንም ነገር ሳትጨምሩ አይን ብቻ በመጠቀም ማለት ነው። አይ ስሊፕ እተኛለሁ፣ አይ ድሪንክ ኮፊ ቡና እጠጣለሁ፣ አይ ድሪንክ ሻይ እጠጣለሁ። እንዲሁም ሌላ ነገር ማድረግ የምትፈልጉትን አይን ብቻ በመጠቀም እንትን ማለት ትችላላችሁ ማለት ነው በቀላል መንገድ። ስለዚህ አለኝን ካየን ደግሞ አሁን ነበረኝ ማለትም የነበራችሁን ነገር ደግሞ እንትን ለማለት አይ ሃድን ትጠቀማላችሁ ማለት ነው በቀላሉ አይ ሃድ። ለምሳሌ አይ ሃድ ብላክ ሹዝ ጥቁር ጫማ ነበረኝ። አይ ሃድ ዋይት ጃኬት ነጭ ጃኬት ነበረኝ። አይ ሃቭ ኮምፒውተር፣ አይ ሃቭ ላፕቶፕ፣ አይ ሃድ ኮምፒውተር፣ አይ ሃድ ላፕቶፕ በቃ ነበረኝ ለማለት ማለት ነው። ስለዚህ እናንተ ደግሞ ሌላም ነገር ያላችሁን ነገር አይ ሃድ እያላችሁ ሌሎች ነገሮችን ማስገባት ትችላላችሁ ማለት ነው በቀላል መንገድ። እንዲሁም ደግሞ አይ አም የሚለውን ለማንበብ ስትፈልጉ በቀላሉ አም ብላችሁ ማንበብ ትችላላችሁ። ለምሳሌ አማዳቲዮ ተናድጄብሃለሁ፣ አማዳቲዮ አይ ዋዝ ማዳቲዮ ተናድጄብህ ነበር፣ አይ ዋዝ ማዳቲዮ ተናድጄብህ ነበር። ስለዚህ በዚህ መንገድ ይሄንን ካየን በቂ ነው እያስባለሁ። እንደዚህ እንትን ማለት የምትፈልጉትን ነገር እነዚህን ነገር እያስገባችሁ በቀላል መንገድ መጠቀም ትችላላችሁ ማለት ነው። አሁን ሌላ ነገር እኔ it's not my responsibility የኔ ኃላፊነት አይደለም። it's not my responsibility የኔ ኃላፊነት አይደለም። what do you say ምን አልክ or ምን አልሽ? what do you say ምን አልክ or ምን አልሽ? what do you think ምን እያሰብክ ነው or ምን እያሰብሽ ነው? what do you think what do you want to do ምን ማድረግ ትፈልጋለህ? what do you want to do ምን ማድረግ ትፈልጋለህ? ያው ለጥያቄ መጠየቅ ስትፈልጉ ማለት ነው። what's your phone number ስልክ ቁጥርሽ ስንት ነው? what's your phone number ስልክ ቁጥርሽ ወይም ስልክ ቁጥርሽ ስንት ነው? what do you want ምን ፈለግሽ? የሆነ ሰው ያናድዳችሁ ወይም ሲያበሳጫችሁ what do you want ምን ፈለግሽ እንደማለት ነው ማለት ነው። it is for the best ለበጎ ነው። it is for the best ለበጎ ነው። believe me እመኑ። contrast ንጽጽር reason ምክንያት never mind ግድ የለም። of course እርግጥ ነው። ያው ይሄን እየነገርኳችሁ ያለው ያው በብዛት አንዳንድ ሰዎች መሀል ላይ አማርኛ ላይ ራሱ እንግሊዝ የሚጠቀሙ በጣም ብዙ ሰዎች አሉና እሱን ለመረዳት በቃ እሱን አንደርስታንድ ለማድረግ ምንም የሚከብዳችሁ ነገር የለም ማለት ነው ይሄንን ካወቃችሁት። እናም ለዛ ብያግዛችኋል በሚል ነው ጋይስ። ለማንኛውም ሰብስክራይብ እና ላይክ ሼር እያደረጋችሁ ቴክ ኬር ተጠንቀቅ be careful ጠንቀቅ በል have fun ይዝናኑ
ወይም ፈታ ይበሉ ፈታ በሉ ምናምን እንደማለት ነው። have fun ይዝናኑ። I'm lost ጠፍቻለሁ። I'm lost ጠፍቻለሁ። I'm home ቤት ነኝ። I'm home ቤት ነኝ። let's go እንሂድ። I see ገባኝ። not bad መጥፎ አይደለም። not bad why not ለምን አይሆንም። have a good night መልካም ምሽት ይሁንላችሁ። have a good night መልካም ምሽት ይሁንላችሁ። have a good day መልካም ቀን ይሁንላችሁ። have a good day or have a nice day በቀላሉ nice እናስከብታችሁ have a nice day ማለት ትችላላችሁ። መልካም ቀን ይሁንላችሁ እንደማለት ነው ማለት። I will marry you አገባለሁ። I will marry you አገባለሁ። I will marry your son በቅርቡ አገባለሁ። I will marry your son በቅርቡ አገባለሁ። I will marry you next year በሚቀጥለው ዓመት አገባለሁ። I will marry you next year በሚቀጥለው ዓመት አገባለሁ። we get married እንጋባለን። we get married እንጋባለን። ከተጋባችሁ በኋላ ደግሞ ተጋብተናል ምናምን ብላችሁ ስሜታችሁን መግለጽ እንትን ማለት መናገር ብትፈልጉ we got married get ሳይሆን እዚህ ጋር got ነው የሚሆነው። we got married እኛ ተጋባን እንደማለት ነው። we got married እኛ ተጋባን። አይበሉና ደግሞ ብትጣሉ ተፋተናል ለማለት እንግዲህ አይበሉና ብያለሁ። ለማንኛውም we divorced ተፋተናል። we divorced በቀላሉ ይሄን መጠቀም ትችላላችሁ ማለት ነው። you look confused ግራ የተጋባ ትመስላለህ። you look confused he will not እሱ አያረፍድም። he will not እሱ አያረፍድም። I don't care ግድ የለኝም አብሮ አያገባኝም እንደማለት ነው ማለት ነው። I don't care ግድ የለኝም። I don't play ሰዎች እየተጫወቱ እንጫወት ብለው ቢጠይቋችሁ ምን ያልጫወትም ብላችሁ እንደመመለስ ማለት ነው። ያልጫወትም I don't play ምን ያልጫወትም ይሆናል ማለት ነው። በቃ ለዛሬ ይሄን ያክል ከተነጋገርን ይበቃናል ብዬ አስባለሁ። ለማንኛውም